ስርዓተ ቤተክርስቲያን አንደኛ ክፍል ምዕራፍ 2 ጸሎት። ምዕራፍ 2 ጸሎት ስርዓተ ቤተክርስቲያን አንደኛ ክፍል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስከዚህ ሰዓት በቸርነቱ ይጠብቀን የአባቶቻችን አምላክ የሰራዊት ጌታ እግዚአብሔር ስሙ የተመሰገነ ይሁን። ልጆች እንደምን ሰነበታችሁ? አሜን። አምላካችን ልዑል እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እንግዲህ በምዕራፍ 1 ስርዓተ ቤተክርስቲያን አንደኛ ክፍል የሚለውን ምዕራፍ 1 ስለ ማማተብ በሚገባ ተምራችኋል። አሁን ደግሞ ምዕራፍ 2 ስለ ጸሎት እንማራለን ማለት ነው። የሚያስተምረን እግዚአብሔር ነው። በመካከላችን ተገኝቶ ያስተምረን ዘንድ የምንሰማውን ቃል ሕይወት ይሆንልን ዘንድ ስለ አንዱም 30 60 100 ያማረ ፍሬ ያፈራል ዘንድ የእርሱ ቅዱስ ፈቃድ ይሆንልን። ጸሎት ምዕራፍ 2 ስርዓተ ቤተክርስቲያን ለአንደኛ ክፍል ዘጋጀው ምዕራፍ 2 ጸሎት የሚለውን እንመለከታለን። ልጆች ስለ ጸሎት መማራችን ዓላማው ምንድነው ብለን ስንመለከት ጸሎት ማለት ምን ማለት እንደሆነ ጥቅሙንም ትገነዘባላችሁ። ይህን ከተማራችሁ በኋላ ይህን ምዕራፍ ካጠናቀቅን በኋላ እንታውቃላችሁ ጸሎት ምን ማለት እንደሆነ እንዲሁም ደግሞ ጥቅሙ ምን እንደሆነ በሚገባ ትገነዘባላችሁ ማለት ነው። በየትኛው ሰዓት እንደሚጸለይ ታውቃላችሁ። የጸሎት ሰዓትም አውቃችሁ ትጸልያላችሁ ማለት ነው። የጸሎት የራስ ሰዓት አለው። ይህንን ሰዓት አውቃችሁ ትጸልያላችሁ ማለት ነው። ስትጸልዩም እንዴት መጸለይ እንዳለባችሁ ታውቃላችሁ እና በተገቢው መንገድ እንድትጸልዩ የሚያደርግ ስለሆነ ይህንን በሚገባ እንማራለን ማለት ነው። ይህንን ከተማን እነዚህን መሰረታዊ ዓላማዎች ማሳካት እንችላለን ማለት ነው። አሁን ቁልፍ ቃላት አሉ፣ እነሱን እንመለከታለን። የመጀመሪያው ቁልፍ ቃል ጸሎት ይባላል። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ልጆች ማለት ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ሁለተኛ ኑዛዜ። ኑዛዜ ደግሞ ጥፋትን ኃጢአትን ለካህን መንገር ማለት ነው። ኃጢአታችንን በደላችንን እግዚአብሔርን ያሳዘንበትን ማንኛውን ነገር ለካህን መንገር ምን ይባላል? ኑዛዜ ይባላል ማለት ነው። ሰርክ ማለት ደግሞ ምሽት 11 ሰዓት ማለት ነው ልጆች። ሰርክ ማለት ነው ምሽት ወይም ደግሞ 11 ሰዓት ማለት እንደሆነ ትረዱ ያስፈልጋችኋል ማለት ነው። የማስጀመሪያ ጥያቄዎች አሉ። እነዚህን መጀመሪያ እንመለከታለን። ልጆች ጸሎት ጸልያችሁ ታውቃላችሁ? ጸሎት የሚያደርግ ሰውስ አይታችሁ ታውቃላችሁ? በስንት ሰዓት ሲጸልይ አይታችኋል? እባክዎ መምህር የተማሪዎችን መልሶች ይቀበሏቸው። እናመሰግናለን። በጣም ጥሩ። እንግዲህ ጸሎት ከእግዚአብሔር ጋር መነጋገር ማለት ነው ብለናል። ጸሎት ምን አልኳችሁ? ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ያያችሁ ልጆች። ብዙ ሰው ጸሎት የማይፈልገው ከአምላኬ ከእግዚአብሔር ጋር መነጋገር አልፈልግም እያለ ማለት ነው። ምክንያቱም ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት እንደሆነ እንድንረዳ ያስፈልገናል። ጸሎት ልመናም ምስጋናም ነው ልጆች። ጸሎት ምን ነው? ልመናም ምስጋናም ነው። ልመና ማለት እግዚአብሔር እንዲሰጠን እንዲያደርግልን የምንፈልገው ነው። ምስጋና ማለት ደግሞ ስላደረገልን የምናመሰግን ተመስገን የምንልበት እንደሆነ እንድንረዳ ያስፈልገናል። በመጽሐፍ ቅዱስ ለምኑ ይሰጣችሁማል፣ ፈልጉ ታገኛላችሁ ተብሎ እንደተጻፈ ማለት የማቴዎስ ወንጌል ምዕራፍ 7 ቁጥር 7 እንደምንመለከተው ለምኑ ታገኛላችሁ፣ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል ተብለናል። ጸሎት የሚያስፈልገንን ነገር ለእግዚአብሔር መንገር ነው ልጆች። የምንፈልገውን ነገር እንዲሰጠን ለእግዚአብሔር ለአምላካችን ሁሉም ማድረግ ለሚችለው ለእግዚአብሔር የምንነግርበት ነው ማለት ነው። ጸሎት ሰይጣንን የምናሸንፍበት መሳሪያ ነው። ደግሞ ሰይጣንን ከኛ የምናርቅበት እንዳይቀርበን የምናደርግበት እግዚአብሔር የሰጠን ታላቅ መሳሪያ ምን ይባላል? ጸሎት ይባላል ማለት ነው። ጸሎት ለሰው ሁሉ የሚያስፈልግ ነው ልጆች። ለሁሉም ሰው ጸሎት ያስፈልገዋል። ለሕፃኑም፣ ለትልቁም፣ ለሴትም፣ ለወንድም፣ ለተማረውም፣ ላልተማረውም ለሁሉም ሰው ምን ያስፈልገዋል? ጸሎት ያስፈልገዋል ማለት ነው። ከእግዚአብሔር ጋር ዘወትር ለመገናኘት መጸለይ ያስፈልገናል። እግዚአብሔርን የምናገኝበት ታላቅ ስጦታችን ምን ነው? ጸሎት ስለሆነ ስለዚህ እግዚአብሔርን ለማግኘት ማድረግ አለብን? ሁሌ መጸለይ ይጠበቅብናል ማለት ነው። ሁሌ መጸለይ ይጠበቅብናል። ማን ለማግኘት? እግዚአብሔርን ለማግኘት ከእግዚአብሔር ጋር ለመነጋገር። ይህ ነው የምትመለከተው ልጆችና ወላጆች በቤተ እግዚአብሔር ተገኝተው ሲጸልዩ የሚያሳይ ነው። ልጆችም ወላጆችም በእግዚአብሔር ቤት ተገኝተው ሲጸልዩ የሚያሳይ ስዕል ነው ማለት ልጆች። ጥሩ። ጸሎት ምስጋናና ልመና የምናቀርብበት መሳሪያ ነው። ጸሎት ምንድነው? ምስጋናና ልመና የምናቀርብበት መሳሪያ ነው። እግዚአብሔር የሰጠ መሳሪያ ነው። የምናቀርብበት ምስጋናና ልመና ለአምላካችን የምናቀርብበት መሳሪያ ነው ማለት ነው። ባሪያው በአምሳያው ስለፈጠረን ያያችሁ እኛ ጉርማ አድርጎ ስለፈጠረን እግዚአብሔር ምናደርገልን ባሪያውና በአምሳያው 22 ስነ ፍጥረታት ፈጥሯል። ቀስላችሁ ትማሩታላችሁ። ከዚህ ከ22ቱ ስነ ፍጥረታት ሰውም ብቻ ባሪያውና በአምሳያው ፈጥሮታል ማለት ነው። ባሪያውና በአምሳያው ስለፈጠረን
ሁልጊዜ ስለሚመግበን ቸርና መሐሪ ስለሆነ ስለሚጠብቀን እግዚአብሔር አምላካችን ሁልጊዜ እናመሰግናለን ማለት ነው። እግዚአብሔርን ሁሌ ማመስገን ይጠበቅብናል ማለት ጸሎት ልመናችንን ሁሉ ለእግዚአብሔር እናደርሳለን ማለት በጸሎት ልመናችንን ምስጋናችን ሁሉ ለእግዚአብሔር እናደርሳለን። እግዚአብሔር ደግሞ የለመኑትን የማይነሳ የነገሩትን የማይረሳ በመሆኑ የለመነውን ለኛ የሚጠቅመን ሁሉ ይሰጠናል። ልጆች እግዚአብሔር የለመነውን ሁሉ ያደርግልናል ይሰጠናል። ምን አይነቱን? እኛን የማይጠቅመን ከሆነ እኛ እንዳንሞትበት አይሰጠናል። እኛን የሚጠቅመንን እኛን የማይጎዳንን ግን ያደርገናል ይሰጠናል ማለት ነው። እግዚአብሔር ሁሉን ማድረግ የሚችል ስለሆነ ሁሉን ላድርግ ቢል ሁሉን ማድረግ የሚችል አምላክ ስላለን እግዚአብሔር ለምነው ሁሉ መስጠት እንደሚችል እንረዳ ያስፈልገናል ማለት ነው። ምዕራፍ 2 ቁጥር 1 የምንመለከተውን የጸሎት አይነቶችን እንመለከታለን። ልጆች የጸሎት አይነቶች የመጀመሪያው ጸሎት አይነት የግል ጸሎት ይባላል። ምናልኳችሁ የግል ጸሎት ማንኛውም ሰው ለብቻው የሚያደርገው ጸሎት ነው። ልጆች ማንኛውም ሰው ለብቻው የሚያደርገው ጸሎት የሚባል የግል ጸሎት ይባላል። ማንኛውም ሰው የግል ጸሎት ሊኖረው ይገባል። ጧት ከእንቅልፉ ሲነሳ ማታም ሲተኛ የግል ጸሎት መጸለይ አለብን ማለት ነው። አያችሁ የግል ጸሎት ለብቻችን የምንጸልየው ጸሎት የግል ጸሎት ይባላል። አሁን ይሄን ስንመለከት የሚያሳየው ምን ነው? የግል ጸሎት እያደረገች እህታችን የግል ጸሎት እያደረገች እንደሆነ የሚያሳይ ነው ማለት ነው። ሕፃን ልጅ የግል ጸሎቷን እያደረገች ነው የሚያሳይ ማለት ነው። ወይም ደግሞ ሁለተኛ የቤተሰብ ጸሎት የምንለው ይህ የቤተሰብ ጸሎት ደግሞ የምንለው የቤተሰብ አባላት ማን ናቸው? አባት፣ እናት፣ ወንድም፣ እህት፣ ሞግዚት ወይም ደግሞ አሳዳጊ በቤት ውስጥ ያለ ዘመድ በጋራ የሚጸልዩ ጸሎት ነው ማለት ነው የቤተሰብ ጸሎት ይባላል። አያችሁ ልጆች የቤተሰብ ጸሎት ማታ ስንተኛ ጧት ስንነሳ ቤተክርስቲያን ካልሄድን ማድረግ አለብን የጸሎት ቦታ አዘጋጅተን አብረን በጋራ መጸለይ ያስፈልገናል። ስንበላ ስንጠጣ መጸለይ ያስፈልገናል። ይህ የቤተሰብ ጸሎት ይባላል ማለት ነው። እግዚአብሔር ቤተሰባችንን እንዲጠብቅልን ፍቅር፣ አንድነት እንዲኖረን በጸሎት እንጠይቀዋለን ማለት ነው። ያችሁ በጸሎት እንጠይቀዋለን። አሁን እነዚህ ቤተሰቦች ተመልከቷቸው መጽሐፍ ቅዱስን እያነበቡ አብረው የእግዚአብሔርን ቃል እየተማማሩ እየጸለዩ የሚያሳይ እንደሆነ ትርዱ ያስፈልጋቸዋል። የቤተሰብ ጸሎትን የሚያሳይ ስዕል ሐመርኋ የማህበር ጸሎት ወይም ሶስተኛው የማህበር ጸሎት የጸሎት አይነቶች አሁን እያየን የመጣ ነው። የመጀመሪያ የግል ጸሎት አለ፣ ሁለተኛ የቤተሰብ ጸሎት፣ ሶስተኛ የማህበር ጸሎት አለ። እሱን እንመለከታለን ማለት ነው። ከብዙ ሰዎች ጋር በመሆን በህብረት የምናደርገው ጸሎት ነው። ደግሞ ይህ ጸሎት እጅግ አስፈላጊ ነው ልጆች። ይህ አይነት የማህበር ጸሎት ለምሳሌ ምን አለ? ሥርዓተ ቅዳሴ፣ የኪዳን ጸሎት፣ የሰርክ ጸሎት፣ በሰንበት ትምህርት ቤት የምናደርገው ጸሎትና የመሳሰሉት ናቸው። ይህ ምን ይባላል? የማህበር ጸሎት ይባላል ማለት ነው። ልጆች ስለዚህ ዘወትር ለጸሎት መትጋት ይኖርብናል ማለት ነው። ጸሎት ያልጸለየ ሰው ከእግዚአብሔር ጋር አይገናኝም ማለት ነው። ያችሁ ጸሎት የማይወድ ሰው ከእግዚአብሔር ጋር አይገናኝም። ምክንያቱም ጸሎት ማለት ነው ጸሎት ማለት ከእግዚአብሔር ጋር መነጋገር እንደሆነ ተመልክተናል። ስለዚህ ሁሉ ጊዜ ጸሎት ልናደርግ ጸሎት ልንወድ ያስፈልገናል ማለት ነው። አያችሁ እነዚህ አሁን የማህበር ጸሎት የሚያደርጉ አገልጋዮችን የሚያሳይ ነው ማለት የማህበር ጸሎት እያደረጉ የሚያሳይ ነው ማለት ነው። አሁን ደግሞ የምንመለከተው ምዕራፍ 2 ቁጥር 2 የጸሎት ስርዓት የሚለው እንመለከታለን ልጆች። ጸሎት ስንጸልይ ምን ማድረግ እንዳለብን የሚያሳይ ስርዓት እሱ እንመለከታለን ማለት ነው። የጸሎት ስርዓት ማለት ስንጸልይ ማድረግ የሚገቡን እና የማይገቡ ነገሮችን ማወቅ ማለት ነው ልጆች። የጸሎት ስርዓት ማለት ነው ምን ማድረግ አለብን ምን ማድረግ የለብንም የሚለውን የምንረዳበት እንደሆነ እንረዳ ያስፈልገናል። ስንጸልይ የሚከተሉትን የጸሎት ስርዓቶች መከተል አለብን ማለት ነው። ምክንያቱም ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ብለን ከላይ ባየነው መሰረት እንደዚያ ከሆነ ወይም ደግሞ ጸሎት ከእግዚአብሔር ጋር መነጋገር ከሆነ ከእግዚአብሔር ጋር ለመነጋገር ደግሞ አንድ ሰው ምን ማድረግ አለበት? ቅድመ ሁኔታዎችን ማሟላት ይጠበቅበታል ማለት ነው። ቀድሞ መዘጋጀት የሚገባ ነገሮች አሉና እነሱን ማወቅ ይጠበቅበታል ማለት። ስለዚህ የመጀመሪያው መታጠብና ንጽህናችን መጠበቅ ያስፈልጋል ልጆች። እግዚአብሔር ንጹህ ባህሪ ነው። ንጹህ ሆነን ተዘጋጅተን መቅረብ ስለሚገባን መታጠብና ንጽህናችን መጠበቅ፣ ንጽህና ሰውነትን የሚሸፍን ልብስ መልበስ፣ ነጠላ መስቀለኛ ጣፍቱ መልበስ ያስፈልጋል ማለት ነው። አያችሁ ንጹህና ሰውነትን የሚሸፍን ልብስ መልበስ ያስፈልጋል። በእግዚአብሔር ፊት ስንቆም ሰውነታችን የተሸፈነ መሆን አለበት። ንጽህናችን ጠብቀ መሆን ይጠበቅብናል። እንዲሁም ነጠላችንን በትምህርተ መስቀል አምሳል መልበስ አለብን ማለት ልጆች። ሌላ ጸሎት ስንጸልይ ፊታችንን ወደ ቤተክርስቲያን
ካህን ወዳለበት ስዕል አድኖ ወዳለበት ወይም ከላይ የተገለጹት በሌሉበት ደግሞ ወደ ምስራቅ አቅጣጫ ወይም ደግሞ ፀሐይ ወደ ምትወጣበት መሆን ይገባዋል ማለት ነው። እዚህ ላይ በደንብ ያዙ ልጆች። ጸሎት ስንጸልይ ምን እናደርጋለን? ፊታችን ወደ ቤተክርስቲያን፣ ቤተክርስቲያን ካጠገባችን ካለች ወደ ቤተክርስቲያን እናዞራለን ፊታችን። ቤተክርስቲያን ሳትኖር ካህን ቢኖር ደግሞ አንድ ካህን ቢኖር ፊታችን ወደ ካህኑ እናደርጋለን። ቤተክርስቲያንም ካህንም ባይኖሩ ደግሞ ምን እናደርጋለን? ስዕል አድኖ ቤታችን ቢኖር ወደ ስዕል አድኖ ፊታችን እናደርጋለን። እንዲሁም ደግሞ እነዚህ አሁን ቤተክርስቲያንም ባትኖር ካህንም ባይኖር ስዕል አድኖም ባይኖር ምን እናደርጋለን? ፊታችንን ወደ ምስራቅ ፀሐይ ወደ ምትወጣበት መልሰን ጸሎት ማድረግ ይጠበቅብናል ማለት ነው። ይህ ስርዓት ነው። ሌላ ምን ያስፈልገናል? ወሬ አለማውራትና ግራ ቀኝ አለማየት ያስፈልጋል። ልጆች በምንጸልይበት ሰዓት ሌላ ወሬ ማውራት ትክክል አይደለም። ከእግዚአብሔር ጋር እየተነጋገርን ሌላ ወሬ ማውራት ምንድነው? ይህ ተገቢ እንዳልሆነ ልትረዱ ያስፈልጋቸዋል። ግራና ቀኝ ማየት አይጠበቅባቸው ማለት ነው። እንደዚህ ግራና ቀኝ ማየት አያስፈልግም ልጆች። ሌላ ጸሎት ሲጀመርም ሆነ ሲያልቅ በትምህርተ መስቀል ፊትንና መላ ሰውነትን ማማተብ ይገባል። ጸሎታችን ስንጀምር እናደርጋለን፣ እናማተባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለን፣ እንዲሁም ደግሞ ጸሎታችን ስንጀምር አሁንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለን ማማተብ ይጠበቅብናል ማለት ነው። ሌላ በትህትና መጸለይ ያለብን ልጆች፣ በትህትና መጸለይ፣ በትህትና መቆም ይጠበቅብናል። ምክንያቱም እየተነጋገርን ያለነው ከማን ጋር ነው? ከማን ጋር ነው? በማን ፊት ነው የቆማችሁት? በእግዚአብሔር ፊት ነው የቆም ነውና ከእግዚአብሔር ጋር እየተነጋገርን ነውና እንዴት ብለን ከእርሱ ፊት መቆም እንደሚገባን አያችሁ ልጆች። መቆም ይገባናል። ከእሱ ጋር መነጋገር እንችላለን? አንችልም። ስለዚህ በትህትና መጸለይ፣ በትህትና በፊቱ መቆም እንዳለብን ልትረዱ ያስፈልጋችኋል ማለት ነው። እግዚአብሔር ልትፈሩ ያስፈልጋቸዋል። እግዚአብሔር ኃያል ነው። ቅዱሳን ራሱ በሱ ፊት መቆም አይችሉም። እሱ በቸርነቱ ያቆማቸው ነው እንጂ። ስለዚህ እግዚአብሔርን መፍራት ያስፈልጋል። በእግዚአብሔር ፊት በትህትና መቆም እንዳለብን ልንረዳ ያስፈልገናል። ሌላ ስንጸልይ የምናገኘው ከእግዚአብሔር ጋር ስለሆነ ስንጸልይ የምንገናኘው ከእግዚአብሔር ጋር ስለሆነ እግዚአብሔርን በመፍራትና በማክበር ሊሆን ይገባል። ልጆች እግዚአብሔርን መፍራት ያስፈልጋል። አያችሁ፣ እግዚአብሔርን መፍራት እግዚአብሔርን ማክበር ያስፈልጋል ማለት ነው። እንደዛ ካልሆነ በረከት አናገኝም። እግዚአብሔርን እናስቀይማለን። እግዚአብሔርን የማንፈራ ከሆነ እግዚአብሔርን የማናከብር ከሆነ ስንጸልይ እግዚአብሔር ፊት ነው እና የቆምነው ይህንን እያሰብን የማንጸልይ ከሆነ እግዚአብሔር ጋር መቆማችን ተገቢ ላይሆን ይችላል ማለት ነው ልጆች። በመጨረሻም ሁሉንም ጸሎት ስንጨርስ አባታችን ሆይ ማለት መፈጸም አለብን ማለት ነው። ጸሎታችን ስንጨርስ እናደርጋለን አማትበን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ ብለን እስከ መጨረሻው መጸለይ ይጠበቅብናል ማለት ነው። በመጨረሻም የጸሎት መጻሕፍት የምንላቸው መጽሐፍ ቅዱስ፣ መዝሙረ ዳዊትና በውስጡ ያሉ ጸሎቶችን፣ ውዳሴ ማርያምን፣ መዝገበ ጸሎት የመሳሰሉት ናቸው ማለት ልጆች። እነዚህን መጸለይ ይጠበቅብናል ማለት ነው። እነዚህ ውዳሴ ማርያም፣ መዝሙረ ዳዊት፣ መዝገበ ጸሎት፣ መጽሐፍ ቅዱስ እነዚህ የጸሎት መጽሐፎች እንደሆኑ ይህን ልንረዳ ያስፈልገናል ማለት ነው። አሁን ደግሞ ምዕራፍ 2 ቁጥር 3 የምንመለከተው ስርዓተ ቤተክርስቲያን አንደኛ ክፍል ምዕራፍ 2 ቁጥር 3 የምንመለከተው ምንድነው? የጸሎት ጊዜያት ደግሞ መቼ መቼ እንደሆኑ እነሱ እንመለከታለን ማለት ነው። ልበ አምላክ ቅዱስ ዳዊት ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግንሃለሁ። መዝሙረ ዳዊት መዝሙር 118 ቁጥር 164 ልጆች እንደዚህ ብሎ አስቀምጦታል። በቀን ስንት ጊዜ? በቀን 7 ጊዜ አመሰግንሃለሁ ብሎ አስቀምጧል ማለት ነው። ክርስቲያን የሆነ ሁሉ 7 ጊዜ በየዕለቱ እንዲጸልይ ቤተክርስቲያን ታስተምርናለች። 7 የጸሎት ጊዜያት አሉ ማለት ነው። እነሱ ምን ናቸው የሚሉትን እንመለከታለን። የመጀመሪያው ጸሎተ ነግ ወይም ደግሞ ጠዋት 12 ሰዓት ነው አንደኛው ጸሎተ ነግ ወይም ደግሞ ጠዋት 12 ሰዓት ይህ የጸሎት ሰዓት ነው። ይህም ቅዱስ ዳዊት በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቃለሁ ብሎ እንደተናገረ ማለት መዝሙር 5 ቁጥር 3 ላይ ተጽፎ እንደምናገኘው አያችሁ። 12 ሰዓት ላይ የጸሎት ሰዓት ነው ማለት ነው። ይህንን ስትመለከተው የሕፃን ልጅ 12 ሰዓት ላይ በእግዚአብሔር ፊት ተንበርክኮ እየጸለየ እንደሆነ የሚያሳይ ነው ማለት ነው። በዚህ ሰዓት ምን ተደርጓል? ለምን የጸሎት ሰዓት ሆነ የሚለው ስንመለከት ደግሞ የመጀመሪያው ሰው አዳም የተፈጠረበት ሰዓት በመሆኑ ያንን እያሰብን እንጸልያለን ማለት ልጆች። አዳም የተፈጠረው ስንት ሰዓት ላይ ነው? 12 ሰዓት ላይ እግዚአብሔር ፈጥሮታል ማለት ነው። 12 ሰዓት ላይ ተፈጥሯል ማለት ነው። ሌላው ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ በደል በጲላጦስ አደባባይ የቆመበት ሰዓት በመሆኑ እሱን እያሰብን ጠዋት እንጸልያለን ማለት ለኛ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ አደባባይ ለፍርድ የቆመበት ሰዓት እንደሆነ ይሄን እያሰብን ጠዋት እናደርጋለን፣ ለጸሎት እንጠቀምበታለን ማለት። ሁለተኛ
ጸሎተ ሰለስቱ ሰዓት የ3 ሰዓት ጸሎት ነው። ደግሞ ይሄ ሁለተኛው በ3 ሰዓት የምንጸልይባቸው ምክንያቶች ምንድናቸው ብለን ስንመለከት በ3 ሰዓት የምንጸልይበት አንደኛ ሔዋን የተፈጠረችበት ሰዓት ነው። ሔዋን የተፈጠረችበት ሰዓት ነው። እመቤታችን ቅድስት ድንግል ማርያም የቅዱስ ገብርኤልን ብስራት የሰማችበት ሰዓት ነው። በዚህ 3 ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ ሲል በጲላጦስ አደባባይ የተገረፈበት ሰዓት ነው። ደግሞ ልጆች ያቺው ለኛ ሲል የተገረፈበት ሰዓት ነውና ይህንን እያሰብን እናደርጋለን። 3 ሰዓት ላይ በእግዚአብሔር ፊት ቢያንስ አንድ አባታችን ሆይ በሰማያት የምትኖር ብለን እችን እንኳን ማድረግ እንደሚገባ ልትረዱ ያስፈልጋቸዋል። ምን ተደረገ ነው? ሔዋን ተፈጠረችበት፣ እመቤታችን ቅድስት ድንግል ማርያም በቅዱስ ገብርኤል ብስራት የሰማችበት፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ሲል በጲላጦስ አደባባይ የተገረፈበት ሰዓት። እነዚህን እያሰብን እንትላለን ማለት። ስለዚህ እነዚህን እያሰብን በ3 ሰዓት ልንጸልይ ያስፈልገናል ማለት ነው ልጆች። 3 ሰዓት የጸሎት ሰዓት እንደሆነ ልንረዳ ያስፈልገናል። ሶስተኛው የጸሎት ሰዓት ደግሞ ቀትር ወይም ደግሞ 6 ሰዓት ነው። ቀትር ወይም ደግሞ ስንት ሰዓት አልኳችሁ? 6 ሰዓት። በዚህ ሰዓት በዕፀ በለስ ምክንያት ለስህተት የተዳረገውን አዳምን ለማዳን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ የተሰቀለበት ሰዓት ነው ልጆች። ለኛ ሲል የተሰቀለበት ሰዓት በመሆኑ ይህንን እያሰብን 6 ሰዓትን በጸሎት ማሳለፍ ያስፈልገናል። ቢያንስ አንድ አባታችን ሆይ ማለት ያስፈልገናል ማለት ነው። እንዲሁም በዚህ ሰዓት ሰይጣን የሚሰለጥንበት ሰዓት ነው ልጆች። ሰይጣን ዲያብሎስ አዳምን እንዳሳተ ሁሉ እኛንም ለማሳት የሚሰለጥንበት ሰዓት ስለሆነ በዚህ ሰዓት እኛ አንድ አባታችን ሆይ ብለን በጸሎት ማሰብ እንደሚጠበቅብን ልትረዱ ያስፈልጋቸዋል ማለት ነው። አራተኛው የጸሎት ሰዓት ተሰዓት ወይም ደግሞ 9 ሰዓት ቀን 9 ሰዓት ማለት ነው። በዚህ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዳምን ነፃ ለማውጣት በፈቃዱ ቅዱስ ስጋውን ከቅዱስ ነፍሱ የለየበት ሰዓት ነው ማለት ነው። ነፍሱን ከስጋው የለየበት ሰዓት ነው። ይህን እያሰብን ጸሎት ማድረግ ቢያንስ አንድ አቡነ ስብሐት ማድረግ ይጠበቅብናል። ቅዱሳን መላእክት የሰው ልጆችን በጎም ሆነ ክፉ ስራቸውን ተግባራቸውን ወደ ፈጣሪ የሚያሳርጉበት ሰዓት ነው ልጆች። 9 ሰዓት ላይ ቅዱሳን መላእክት በየሰዓቱ እየመጡ ስራችንን ክፉውንም በጎውንም ወደ እግዚአብሔር ያሳርጋሉ ማለት ነው። በሕይወት መዝገባችንም ይጻፋል ማለት ነው። ስለዚህ በዚያ ሰዓት ጸሎት ማድረግ ይጠበቅብናል። ቆርኔሌዎስ የተባለ 100 አለቃ በጸሎት ጸንቶ ደጅ ሲጠና ከሰነበተ በኋላ ከፈጣሪው ምላሽ ያገኘበት ሰዓት ነው። ደግሞ አያችሁ ምላሽ የሚገኝበት የሐዋርያት ሥራ ምዕራፍ 10 ቁጥር 9 ስናነብ የምናገኘው ታሪክ ይህንን ያስረዳናል ማለት ነው። ከአምላካችን ምላሽ የምናገኝበት ሰዓት ነው 9 ሰዓት። እንዲሁም ደግሞ በዚህ ጊዜ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መከራና ሞት እያሰብን ቅዱሳት መላእክት ከፈጣሪያቸው እንዲያስታርቁን እየለመን የቆርኔሌዎስን እድል እንዲገጥመን እየተማጸን እንጸልያለን ማለት ነው። 9 ሰዓት ላይ በዚህ ምክንያት እንጸልያለን ማለት ነው። የአምስተኛ ጸሎተ ሰርክ ወይ ደግሞ 11 ሰዓት ላይ ይህም የጸሎት ሰዓት እንደሆነ እንረዳ ያስፈልገናል። አምስተኛው የጸሎት ጊዜ የሰርክ ጸሎት ነው። ስለዚህ የጸሎት ሰዓት ቅዱስ ዳዊት እንዲህ ይላል፣ ጸሎቴን እንደ ዕጣን በፊትህ ተቀበልልኝ፣ እጅ መንሳቴንም እንደ ሰርክ መስዋዕት ትሁን ብሎ አስቀምጧል ማለት ነው። መዝሙረ ዳዊት መዝሙር 141 ቁጥር 2 ስናነብ የምናገኘው ታሪክ ይህን ያስረዳናል። እንዲሁም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በፈቃዱ ነፍሱን ከስጋው ከለየ በኋላ ወደ መቃብር የወረደበት ሰዓት ነውና በዚህ ሰዓት ይህን እያሰብን ልንጸልይ ያስፈልገናል ልጆች። ያችሁ ለኛ ሲል ወደ መቃብር የወረደበት ሰዓት ነውና ማድረግ አለብን። ይህን እያሰብን ልንጸልይ ያስፈልገናል ማለት ነው። የመጨረሻው የጸሎት ሰዓት መቼ ነው? ጸሎተ ሰርክ አለ። እንዲሁም ደግሞ የመኝታ ሰዓት ጸሎት ምሽት 3 ሰዓት ላይ የምንጸልየው ነው። ይህ ሰዓት ደግሞ በሰላም የዋልከን በሰላም አሳድረን ብለን የምንጸልይበት የጸሎት ሰዓት ነው አንደኛው። እንዲሁም ደግሞ የመጨረሻው የ6 ሰዓት ጸሎት ነው። በዚህ 6 ሰዓት የሌሊት 6 ሰዓት ላይ የምንጸልየው ይህ ደግሞ ዓለም የምታልፍበት ዓለም ለፍርድ የምትጠራበት አጠቃላይ ሰዓት ነውና በዚያ ሰዓት በቀኝህ እንቆም ዘንድ የበቃን አድርገን ብለን አምላካችን የምንማጸንበት ሰዓት በመሆኑ 6 ሰዓትም የጸሎት ሰዓት እንደሆነ ልንረዳ ያስፈልጋል። እነዚህ እንደምራቸው ይሆናሉ 6 ይሆናሉ 7 ይሆናሉ ማለት ልጆች። በቀን 7 ጊዜ አመሰግናለሁ ያለው የቅዱስ ዳዊት የሰዓት ዝርዝሮች ይህን ይመስላሉ ማለት ነው። እኛም እነዚህን የሰዓት ዝርዝሮች በሚገባ ልንስ ያስፈልገናል ማለት ልጆች። ምግብ ስትበሉ ትጸልያላችሁ? ጎበዝ። እሺ ከጸለያችሁ ምን ብላችሁ እንደምትጸልዩ መምራችሁ ነገሩ እስኪ
እባክዎ መምህር የተማሪዎችን መልስ ይቀበሉ። እሺ ልጆች፣ ምግብ ሲበላ ሁሉም ሰው መጸለይ ይኖርበታል። ምግብ ስንበላ ምን ያለብን? መጸለይ አለብን ልጆች። እንዳያንቀን፣ የምንበለው ጤና እንዲሆንልን፣ የምንበለው የምንጠጣው እንዳናጣ እንዲሰጠን ሁሉም የሚያደርግ አምላካችን እግዚአብሔርን በጸሎት በምግባችን ሰዓት በጸሎት እናመሰግን ያስፈልገናል ማለት ነው። ስለዚህ የምንጸልየው በቀን 7 ጊዜ ብቻ አይደለም ማለት ነው። ከዛም በላይ እንደሆነ ልረዳ ያስፈልገናል። አያችሁ፣ ምግብ ደግሞ የራሱ የቻለ ጸሎት አለው። ምን አለው? ምግብ ደግሞ ምን አለው? የራሱ ጸሎት አለው ማለት ነው። ይህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ጸሎት ነው ማለት ነው። እነዚህ ሁለት ሰዎች ስንመለከታቸው ሕፃናት ከመመገባቸው በፊት ጸልዩ የሚያሳይ ነው። ተመግበውም ከጨረሱ በኋላ ይጸልያሉ ማለት ነው። ስለዚህ ምግብ ከመብላታችን በፊት የምንበላበት እጅ በሚገባ መታጠብ እንዲሁም የምንመገብበትን ቁሳቁስ ማጽዳት ይኖርብናል ልጆች። ያችሁ ምግብ ለመብላት ከመቅረባችን በፊት ምን አድርግ አለብን? እጃችን በሚገባ መታጠብ ያስፈልገናል። በሚገባ በውሃ ከታጠብን በኋላ የምንበላባቸው ቁሳቁሶች ደግሞ መታጠብ አለባቸው። ከዛ በኋላ ነው ምግብ ጋር የሚገናኙት ማለት ነው። እኛም ንጹህ ሆነን ነው ምግብ መመገብ የሚጠበቅብን። ሁሉም ንጹህ ሆኖ ከቀረበ በኋላ ለመመገብ ተቀምጠን ምን እንላለን? አባታችን ሆይ የሚለውን ጸሎት መጸለይ አለብን ማለት ነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ እያልን እስከ መጨረሻው እናደርጋለን። ይህንን ጸሎት መጸለይ ይጠበቅብናል ማለት ነው። ጸሎቱን ስንጨርስ ማዕዱን አማትበን ባርከን እንበላለን ማለት ነው። መጀመሪያ ራሳችን እንባርካለን። ከዚያ በኋላ ደግሞ ማዕዱን እናደርገዋለን። ማዕድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለን ልንመገበው የቀረበልን ማዕድ ባርከን መመገብ ይጠበቅብናል ማለት ነው። ምግባችንን በልተን ስንጨርስ ደግሞ የተመገብነውን ምግብ ይስማማን ዘንድ የመገበንን አምላክ ስብሐት የሚባለውን ጸሎት ጸልየን በመጨረሻ አባታችን ሆይ ብለን እናመሰግናለን ማለት ነው። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለን እስከ መጨረሻውን ይህን ስብሐት ጸሎት እንደግማለን። ከዛ በኋላ በምናስራለን በአቡነ ዘበሰማያት ወይም ደግሞ አባታችን ሆይ ብለን እናጠቃላለን ማለት ልጆች። ይህን ይመስላል እንግዲህ የማጠቃለያ የምዕራፍ ማጠቃለያ ስለ ጸሎት ማጠቃለያ እንመለከታለን። ጸሎት እንግዲህ ከእግዚአብሔር ጋር የምንነጋገርበትና የምንገናኝበት ድልድያችን ነው ልጆች። ጸሎት ከእግዚአብሔር ጋር የምንነጋገርበትና የምንገናኝበት ድልድይ ነው። 3 አይነት የጸሎት አይነቶች አሉ። እነሱም የግል ጸሎት፣ የቤተሰብ ጸሎትና የማህበር ጸሎት እንደሚባሉ። ጸሎት የራሱ ስርዓት እንዳለው በምንጸልይበት ጊዜ መጀመሪያ ንጽህናችንን መጠበቅ፣ ከዚያ ልብሳችንና ነጠላችንን መልበስ፣ ቀጥ ብለን መቆም፣ ከዚያ ፊታችን ወደ ቤተክርስቲያን ወደ ስዕለ አድኖ ወይም ወደ ካህን ወይም ቤተክርስቲያን ስዕለ አድኖ ካህን ከሌለ ደግሞ ወደ ምስራቅ በመዞር ጸሎታችንን ማድረግ እንደሚጠበቅብን ተመልክተናል። ጸሎታችን የግል ከሆነ ድምጽ ጮኸን ሳናሰማ በለውሳት መጸለይ ይገባናል። የማህበር ከሆነ ደግሞ ምን ማድረግ አለብን? አብረን የምንባለው እየሰማን በጩኸት ማድረስ ይጠበቅብናል ማለት ነው። 7 የጸሎት ጊዜያት እንዳሉ እነሱም የነግ ጸሎት፣ የሰዓት የ3 ሰዓት ጸሎት፣ የ6 ሰዓት ጸሎት፣ የ9 ሰዓት ጸሎት፣ የ11 ሰዓት ጸሎት፣ የምሽት ወይም የነዋም የ3 ሰዓት ጸሎት እና የመንፈቀ ሌሊት የ6 ሰዓት ጸሎት የሚባሉ እንዳሉ በሚገባ ተመልክተናል። ምግብ ስንመገብ አባታችን ሆይ ብለን መጸለይ እንዳለብን፣ ስንጨርስ ደግሞ ስብሐት ብለን መጨረሻም አባታችን ሆይ ማለት እንደሚጠበቅብን በሚገባ ተመልክተናል። እንግዲህ አሁን ደግሞ በቃል የሚጠና ጥቅስ አለ። እሱን ትይዛላችሁ ልጆች። ወደ ፈተና እንዳትገቡ ትጉና ጸልዩ። የማቴዎስ ወንጌል ምዕራፍ 26 ቁጥር 41 ያልኳችሁ ወደ ፈተና እንዳትገቡ ምን በሉ? ትጉና ጸልዩ። የማቴዎስ ወንጌል ምዕራፍ 26 ቁጥር 41። ይህንን በቃላችሁ ልትይዙ ያስፈልጋችኋል። አሁን የማጠቃለያ ጥያቄዎችን እንመለከትና የምዕራፍ ማጠቃለያ ይሆናል ማለት ነው። የሚከተሉትን አረፍተ ነገሮች በትክክል ካነባችሁ በኋላ ትክክል የሆነውን እውነት፣ ትክክል ያልሆነውን ደግሞ ሐሰት ማለት መልሱ። የሰው ልጅ ሁሉ መጸለይ አለበት። መልሱ ምን ነው? እውነት ነው። ሁለተኛ፣ ምግብ ስንበላ መጸለይ አለብን። መልሱ እውነት ነው። ሶስተኛ፣ ጸሎት ጠቃሚ አይደለም። መልሱ ሐሰት ነው። ልጆች ከተሰጡ አማራጮች ትክክለኛውን መልስ ምረጡ። አሁን ደግሞ ትመርጣላችሁ። ጥያቄ ቁጥር 1 ምግብ ከመብላታችን በፊት ምን ማድረግ አለብን? ሀ መጸለይ፣ ለ እጃችን መታጠብ፣ ሐመርኋ እግዚአብሔርን ማመስገን፣ መ ሁሉም። መልሱ መ ሁሉም ነው። ምግብ ከመብላታችን በፊት ማድረግ አለብን። አንደኛ ንጽህናችን መጠበቅ፣ የኛንም የምንመገብባቸውን እቃዎች ንጽህና መጠበቅ ያስፈልገናል። ከዚያ በኋላ ጸሎት ማድረግ፣ እግዚአብሔርን ማመስገን ይጠበቅብናል እና መልሱ ሁሉም ይሆናል ማለት ነው። ጥያቄ ቁጥር 2
በቀን ውስጥ ለስንት ጊዜ መጸለይ አለብን? ቀን ማለት እንግዲህ 24 ሰዓት ነው። በዚህ በ24 ሰዓት ውስጥ ስንት ጊዜ መጸለይ አለብን? ሀ 1 ጊዜ፣ ለ 7 ጊዜ፣ ሐመርኋ 5 ጊዜ፣ መ 3 ጊዜ። መልሱ ለ7 ጊዜ ነው ማለት ነው። ጥያቄ ቁጥር 3 ስንጸልይ ማድረግ የሌለብን ነገር ሀ በተመስጦ ሆኖ መጸለይ፣ ለ ተኝቶ መጸለይ፣ ሐመርኋ ወደ ምስራቅ ፊቱን ዙሮ መጸለይ፣ መ ጸሎትን ሳያቋርጡ በስነ ስርዓት መጸለይ። መልሱ ለተኝቶ መጸለይ የሚለው ይሆናል ማለት ነው። ምክንያቱም በጸሎት ጊዜ መጸለይ ተኝቶ መጸለይ ተገቢ እንዳልሆነ ልረዳ ያስፈልገናል ማለት ነው። እንግዲህ ልጆች በምዕራፍ 2 ስለ ጸሎት ያየነው ይህን ይመስላል። እግዚአብሔር በቸርነቱ በምሕረቱ ጠብቆ በቀጣይ ደግሞ ቢያደርሰን ስለ መዝሙር እንመለከታለን። ስርዓተ ቤተክርስቲያን አንደኛ ክፍል ምዕራፍ 3 መዝሙር የሚለውን በሚገባ ለማየት እንሞክራለን። እስከዚህ ሰዓት በቸርነቱ ጠብቀን ለቀጣይም በቸርነቱ የሚያደርሰን የአባቶቻችን አምላክ የሰራዊት ጌታ ለእግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደህና ሰንበቱ ልጆች።